ደግሞ አባዬ ሲመጣ ማለት ነው አቡ አራጄ አዘጋጅቶላል። ይውሽ ግን ምን የተፈራ አራጅ አለ እንዴ? ባትሰሱ ቆዳውን ይቀዳድዷል። እናንተ ቆዳው ምን ያደርግላል? እንደተሸጠው አይደለም ለአዲስ ዓመት ጫማ እንሰራበት። አተሳሳቱ በትክክል ግን ጸጸት ምስጤን በላ። ለምን እነዚህ የመሳሰሉ ዶሮች ለማላቆሽ ትልቅ የሆነ አስተያየት አደርግልዎታለሁ። ምን ነው ዶላሯ ቀለች እንዴ? ያሰለፍ ደግሞ እኔ ያልኩት እኮ ካንሰሮች ጥበበኞች ናቸው። እነዚህ ዶሮዎች ጥበበኞች ናቸው ለማለት ነው። አረ ይናፍቀኛል። ይሄው ቅርጫ እንገዛለን ብለው መጥተው ያለኝን ብር አውጥቼ ሰጠው። ኮልቢ ብለህ አይመልስ ይኸው ድራሻቸው ጠፍ እንኳን አልመለሱ። ዶሮ መግዛት ሲገባው ምንድነው እንደ ወንዶቹ እዛ ጥሬ ስጋ ምናምን እያሉ ቅርጫ የሚያምሩ። ምን ላድርግ? ጥሬ ስጋ እኮ አምሮኝ ነው። የዶሮ ጥሬ ስጋ ልበላ። በኋላ ግን እንዳንቀያየር ጤነኞች ናቸው አይደል? ምን ዘመድ እኮ ነን። ለእርሶ እንዴ ምን ማለት ነው? ባይሆን ምን ያደርጋሉ? Eid is a celebration after Ramadan where we celebrate and get money. Eid is like Stick it on the hearts and put it in the middle of the deck. It goes in the middle, okay? Right there. I snap my fingers. I could go back to eating. I don't know, it tastes weird. So what does it taste like, Mom? Hey, Bob.